ካሁን በኋላ ማገኘው አይመስለኝም። ተስፋ ቆርጫለሁ እኮ። ቤዛዬ ብዙ ሞክረሻል እኮ ያልፈለግሽው ቦታ የለም። ከዚህ በኋላ የራስሽን ህይወት ብትጀምሪ ነው የሚሻለው። ጓደኛዬ አፈቅረዋለሁ እኮ። ያውቃለሁ በዚህ ግን ይበቃሻል። እሱም እኮ የራሱን ህይወት ጀምሮ ነው የሚሆነው። እንዴት ግን ጨከነብኝ፣ እንደምወደውና እንደማፈቅረው እያወቀ። አይዞሽ የኔ ቆንጆ፣ ሁሉንም ነገር እሺ፣ ህይወትሽን እንደ አዲስ ጀምሪ። ጓደኛዬ እንኳን ለሀገር በሰላም አበቃ። አመሰግናለሁ ዴቫዬ። ምንም አይደለም። ረጅም ጊዜ ሆነን አይደል? አዎ ረጅም ጊዜ ኦልሞስት 5 ዓመት ሆኖኛል። በጣም ይገርማል። 5 ዓመት ብዙ ነው። እና አሁንስ ተመለሰ ትሄዳለህ እንዴ? አዎ መመለስ አይቀርም። የመጣሁበት ጉዳይ ከተሳካልኝ በቅርቡ ቶሎ እመለሳለሁ። ያ በስልክ ያጫወትከኝ ጉዳይ ማለት ነው? አዎ። እንዴት አገኘልኝ? አዲስ ነገር አገኘልኝ? አዲስ ነገር እንኳን ብዙም የለም። ያው ቆይ ዴቫዬ አለ ሳይንሳ እና አዲስ ነገር አገኘህልኝ? አዲስ ነገር እንኳን የለም ዋሴ። ያው ያኔ አንተ ከሄድክ በኋላ እኔም ለጥቂት ጊዜ ብቻ ነበር ያገኘኋት። ከዚያን ጊዜ ጀምሮ ቤተሰቦቿ ጋር ወደ ሐዋሳ እንደሄደች ሰማሁኝ። ከ4 ዓመት በላይ ሆነ ከተገናኘን። እና አሁንም ሐዋሳ ነው የምትኖረው? ያን በስልክ ካወራን በኋላ ለማጣራት ሞክሬ ነበር፣ ግን ከ2 ዓመት በፊት አዲስ አበባ እንደመጣች ሰምቻለሁ። በጣም አሪፍ ነው። ይሄ እኮ ፍለጋችንን ያቃልልልናል። እኔ እንኳን እሱ አይመስለኝም፣ እንደውም እንቸገር ይመስለኛል። እንዴት? አዲስ አበባ እኮ በጣም ትልቅ ከተማ ነች። እንዲሁ በቀላሉ ሰውን ፈልጎ ማግኘት አይቻልም። እሱ ትክክል ነው፣ ይከብዳል። ግን ስለ ቅርብ ጓደኛዋ መረጃ ደርሶኛል። የቅርብ ጓደኛዋ ናት? አዎ። ሩታን አስታውስካት? ሩት አላስታውስኳትም። ያኔ ካምፓስ ተማሪ እያለን በጣም ነበረ። ቀይዋ ቀጫጫ። አስታውስኳት። እሷ ልጅ እኮ ቤዚ በጣም ነበር የምትወዳት። ያ ጓደኛዬ እሷን ስልክ ሰጥቶኛል። እዚህ እንደምትኖርም ስለነገረኝ ስልክ እንደውላታለን። ሀሳብ ነው፣ እንደውላታለን። በጣም እንችላለን። ስለዚህ እንግባ። እሺ። እኔ አላምንም ዋሴ፣ ከስንት ጊዜ በኋላ ደግሞ እንዴት አምሮብሃል። አዎ አንቺም ጋር ብዙ ለውጥ አለ፣ አምሮብሻል። ያው ምን ይደረጋል ብለህ ነው። ይኸውልሽ ሩት፣ ዋሴ ትላንትና ነው ከውጭ የገባው። አራት ውጭ ነበርክ? እኔም አውቄው ነበር እንደዚህ ጠፋ ውጭ እንደነበርክ። አዎ ከ5 ዓመት በፊት ነበር ከሀገር የወጣሁት። ይገርማል። 5 ዓመት ሁላ ውጭ ነበር። አሁንም ተመልሰው መሄዱ አይቀርም። ተመልሰህ ትሄዳለህ? ኧረ አዳምጪ፣ ዋሴ የመጣው ቤዛን ለመፈለግ ነው። እናም አንቺን የፈለግነው ስለ ቤዛ የምታውቂው ነገር ካለ እንደተናገር የለም። አዎ እባክሽ፣ ቤዚን ጎድቻታለሁ። በጣም ደግሞ ናፍቃኛለች። ላገኛት ትፈልጋለሁ። ያለችበትን የምታውቂ ከሆነ ጠቁሚ። እኔም ካገኘኋት ትንሽ ቆይቻለሁ። የት እንዳለችም አላውቅም። እውነትሽን ነው ሩት? ግን አዲስ አበባ እንዳለች ሰምተናል። እንዴት እስከዛሬ አልተገናኛችሁ? አዎ አዲስ አበባ እንደመጣች እኔም ሰምቻለሁ፣ ግን የት እንዳለች አላውቅም። ልታገኛት አልሞከርሽም? ሞክሬ ነበር፣ ነገር ግን አዲስ አበባ ሰው ፈልጎ ማግኘት ቀላል አይደለም። በቃ ምንም ተስፋ የለኝም ማለት ነው። የመጣሁበት ዓላማ እሷ ነበረች። የማላገኛት ከሆነ ታዲያ እዚህ ምን እሰራለሁ? እንዴ እንደዚህማ በአንዴ ተስፋ አትቁረጥ። ባይሆን ከዚህ በኋላ እኔም አብሬሃለሁ። የበፊት ጓደኞቿ ጋር እየሄድን እንጠይቃቸዋለን። እሺ ሩታዬ፣ ደስ ይለኛል።
ሞድሽ አትበለኝ። አርፌ ራስህን ህይወት ኑር። የኔና ያንተ ህይወት የተለያየ መስመር ነው ያለው። ምንም አልገባኝም እስከዛሬ ቆየት ፍላጎት እንዴት ታይገባህ እንዴ? አርፈ የሚመጥንን ሰው ፈልግ። ፕላስቲክ ምናምን ሲባል አልሰማህም? ሄሎ ቤዝዬ፣ የት ሆነሽ? ከትናንት ወዲያ እና ማዘር ጋር እንደሄድኩ አልተመለስኩም። ምን ነው በሰላም? በሰላም ነው። ስመለስ እደውልልሻለሁ። እሺ ቤዝዬ? እሺ በቃ ደውይ። ማዘርንም ሰላም በይ። ቻው። እሺ ይኸውልህ ሰውዬው ከኋላ መኪና ውስጥ ያለው ነው። እሺ ትናንትና የነገርኩህን ነገር ነው የምትነግረው። ቢስሽ ችግር የለውም። እሺ ቤዛን ያውቃታል የተባለው ሰውዬ እሱ ነው። የምርሽን ነው? የኔን ቤዚ ታውቃታለህ እንዴ? በደንብ እንጂ ቤዚን የማያውቅ ማን አለ? ሲጀምር በጣም ወዳጄና ደንበኛዬ ነበረች። እርግጠኛ ነህ እንዴ? በደንብ እንጂ። የሚገርምህ ለመጨረሻ ጊዜ ስትሄድ ማስታወሻ ብላ የተነሳችው ፎቶ ሁሉ ይኸውልህ። ቆይ ስትሄድ ነው ያልከው? አዎ። ምን ነው እንዴ? አልሰማህም እንዴ? ምኑን? ይህ ሰፈር ትልቁን ባለ ሀብት እኮ አግብታ እኮ ወደ ውጭ ከሄደች እኮ በጣም ቆየች። አልገባኝም። ምንድን ነው የምታወራው? ምን ማለት ነው? የኔ ቤዚ እንደዚህ አታደርግም። እሺ ለቀቀኝ። ነፍሴ ምን ሸጥ እንዴ? ለቀቀኝ። ምን ማለት ነው? ባክ ለቀቀኝ። ወደዛ እንዴ? እሺ በጣም ስለተናደደ ነው። እና ንዴቱ ምን ላይ ነው እንደሚወጣው? ይሄም እንዴ? በቃ ቤዚ አገባች? አዎ ዋሴ፣ ከዚህ በኋላ አንተም የራስህን ህይወት ብትጀምር ነው የሚሻለው። እንዴት አድርጌ? ቤዚን እኮ በጣም ነው የምወዳት። አዎ ግን እኮ በሷም አይፈረድም። ብዙ ጊዜ ፈልጋለች። ፈልጋኝ ነበር ማለቴ ያው ስለምትወድ ፈልጋ ነው የሚሆነው ብዬ ነው። በቃ ከዚህ በኋላ እኔ እዚህ ምንም አልሰራም። መመለስ ይኖርብኛል። እንዴ ዋሴ፣ ምን ነው? ለምን ማለት ምን? ለምን አለው ማለቴ። እና መቼ ነው የምትመለሰው? ማለት እንዲሁ እንደቀልድ? ሩት፣ ከኔ ጋር በጣም ብዙ ተንከራተሻል። ለዛ ደግሞ በጣም አመሰግናለሁ። በጣም ብቆይ የምቆየው 2 ሳምንት ብቻ ነው። እስከዛ አብረን ነን ማለት ነው? ይቻላል። እንደውም ውለታሽን በደንብ ከፍዬ እሄዳለሁ።
ዴቭ። ምን እባክህ ወደዚህ ወደዛ እያልኩ እኮ አልመች ብሎኝ ነው። ያ ደግሞ ነገር የለ ሩትን ብትሆን እኮ በጣም ጥሩ ልጅ ነች። ነገ እንኳን አይመቸኝም። ከሩት ጋር ከከተማ ልወጣ ስላሰብኩ ባይሆን ስመለስ እደውልልሃለሁ። እሺ ዴቫዬ፣ ቻው ቻው ቻው። እንዴት መጣ? እየታለች። ምንድነው? ምን ሆነሃል? እየታለች። ቆይ ተረጋጋ። ቆይ ምን ሆነ ነው? ያቺ ልጅ እየታለች? ኧረ አስጨነቀኝ። ማንን ነው የፈለግከው? ሩት የት ነው ያለችው? ሩት መኝታ ቤት ነው ያለችው። እስከ ዛሬ ስታጭበረብረን ነበር የቆየችው። ማለት አልገባኝም። መጀመሪያ ቤዛ የት እንዳለች እያወቀች ነበር እንደማታውቅ የነገረችን። ያን ሁሉ ጊዜ ስታስመስል ነበር የቆየችው። ምን? አንተ የምትወዳትን ቤዝዬን ይዤልህ መጥቻለሁ። እሺ ቤዛ? የኔ ውድ ጨርሻለሁ። አንቺ ምን አይነት ሰው ነሽ? በጓደኛሽ ላይ እንደዚህ አይነት ክደት በጣም ትገርሚያለሽ። እሺ ጓደኛዬ እኛንም ሸውዳናለች። መጀመሪያም ቤዛ የት እንዳለች እያወቀች ነበር እንደማታውቅ የነገረችን። ያን ሁሉ ጊዜ ስታስመስል አንቺ ግን ምን አድርጌሽ ነው? ጓደኛሽ አይደለሁኝም? ለዛው ምን ያህል እንደማፈቅረውና እንደምወደው እያወቅሽ ዋሴን እንደዚህ ታደርጊኛለሽ? ትገርሚያለሽ። ካንቺ ይሄን አልጠብቅም። አስወጣልኝ! አስወጣልኝ! ድጋሚ ላይሽ አልፈልግም። ውጪ! ውጪልኝ! ውጪ! ውጪ! አስወጣልኝ! ሄሎ ሶል፣ አሁኑኑ ላገኝ እፈልጋለሁ። አቤት፣ ማን ልበል? ማን ልበል? አንቺን። የሶል ስልክ አይደለም እንዴ? ሶል የት ነው? ፍቅረኛው ነኝ እኔ። አንቺ ማንሽ? መልእክት ካለሽ ልንገርልሽ። ምን?